አንዳንድ ሰዎች ለአብርሃም የተገለጠው ሥላሴ አይደለም ወይም እግዚአብሔር አይደለም መላእክት ናቸው ወይም ሰዎች ናቸው ብሎ የሚናገሩ ሰዎች አሉ። በሶስት አረጋውያን አምሳል ለአብርሃም የተገለጡት ቅድስት ሥላሴ ናቸው። ስለዚህ እግዚአብሔርን በእግዚአብሔርነቱ ማንም ሰው አላየው ሊያየውም አይችል። ሥላሴ ለአብርሃም ተገለጡ ስንል ወይም እግዚአብሔር ለአብርሃም ተገለጠ ብለን ስንል በእግዚአብሔርነቱ ወይም በመለኮታዊ ክብሩና ባህሪው አልተገለጠም። እንግዲህ ሐምሌ 7 ቀን የምናከብረው በዓል ቅድስት ሥላሴ በአብርሃም ቤት ተገኝተው የይስሐቅን ልደት ለአብርሃምና ለሳራ ያበሰሩበት ቀን ነው። ለእግዚአብሔር የሚሳነው ነገር የለም። ሳራ በ90ዎቹ ዓመት መጨረሻ ነው ይስሐቅን የወለደች። ለአባቱ የሚታዘዝ በጣም የተባረከ ልጅ ሳራ ያገኘችው በስተርጅና ነው። ቆይቶ የሚመጣ ነገር በረከታል። በትዳር ውስጥ እየኖራችሁ ምናልባት ቶሎ እግዚአብሔር ልጅ ያልሰጣችሁ ካላችሁ ተስፋ አትቁረጡ። የሳራ አምላክ የእናንተ አምላክ ነው። የርብቃ አምላክ የእናንተ አምላክ ነው። የኤልሳቤጥ አምላክ የእናንተ አምላክ ነው። ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ላይ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት እግዚአብሔር ነው ተብሎ ተጽፏል። መባረክ ከፈለግን እግዚአብሔር ከማይከብርበት ሕይወት ውስጥ እንውጣ። የጫት ተራራ ሆነን ወይም የጫት መደብ ላይ ቁጭ ብለን እግዚአብሔር መጥቶ እንዴት ይባርካል? ጠጅ ቤትና አረቄ ቤት ውስጥ እንዳለን እግዚአብሔር መጥቶ እንዴት ይባርካል? ዝሙት መንደር ውስጥ እያለን እግዚአብሔር መጥቶ እንዴት ይባርካል? ጠንቋይ ቤት ውስጥ፣ መተተኛ ቤት ውስጥ፣ ድግምተኛ ቤት ውስጥ ሆነን እግዚአብሔር እንዴት መጥቶ ይባርካል? ከነዚህ ነገሮች ሁሉ ወስነን መውጣት አለብን። ያኔ እግዚአብሔር እንዴት እንደሚባርከን ታዩታላችሁ። አብርሃም ወጣ፣ ተባረከ። እነሆ በደጅ ቆሜ አንኳኳለሁ። ማንም ሰው ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከሱ ጋር ራት እበላለሁ ተብሎ ተጽፏል። ባካችሁ ደጃፋችን የልባችን ደጃፍ ላይ ቆሞ ለሚያንኳኳ አምላክ የልባችንን በር እንክፈትለት። በር ላይ የቆመው ጌታ ፍቅር ይዞ ነው የሚያንኳኳው፣ ሰላም ይዞ ነው የሚያንኳኳው፣ በረከት ይዞ ነው የሚያንኳኳው። ስንከፍት ወደ ቤታችን ፍቅር ይገባል፣ በረከት ይገባል፣ ቸርነት ይገባል፣ ምሕረት ይገባል፣ ይቅርታ ይገባል። ካልከፈትን ግን አይገባም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለትና እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሁንልን። እግዚአብሔር መንፈስ ቅዱስ እንደረዳን መጠን ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ባሪያህን አትለፈኝ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 18 ቁጥር 3 ላይ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ በየዓመቱ ሐምሌ 7 ቀን በቤተ ክርስቲያናችን የምናከብረው ታላቅ ዓመታዊ በዓል አለ። ቅድስት ሥላሴ በአብርሃም ቤት ተገኝተው የይስሐቅን ልደት ለአብርሃምና ለሳራ ያበሰሩበትን ቀን በቤተ ክርስቲያናችን እናከብራለን። እግረ መንገድ ይሄ ድምፅ የሚሰማችሁ ሁላችሁ እንኳን አደረሳችሁ። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። እንግዲህ በዚህ ርዕስ ውስጥ ሁለት ነገሮችን በፍጥነት እግዚአብሔር እንደረዳን መጠን እንመለከታል። በመጀመሪያ አብርሃም ማን ነው የሚለውን እናያለን። በሁለተኛ ደረጃ ከአብርሃም ምን እንማራለን የሚለውን ተመልክተን ትምህርታችንን እንቋጨዋለን። አምላካችን እግዚአብሔር አሁንም በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። እንግዲህ ታሪክ በአንድም ይሁን በሌላ መንገድ ብዙ ጊዜ የምንሰማው ታሪክ ስለሆነ አላሰፋም፣ በጣም ባጭሩ ለመመልከት እሞክራለሁ። እንግዲህ አብርሃም ማለት የስሙ ትርጉም አበ ብዙሃን ማለት የብዙሃን አባት ማለት ነው።
አባቱ ታራ እየተባለን የሚጠራው የቤተክርስቲያን ታሪክ እንደሚነግረን ወይም የኦሪት ዘፍጥረት መጽሐፍ ትርጓሜ እንደሚያስረዳን የአብርሃም አባት ታራ ግብሩ ጣዖትን መጥረብና ያንን ጣዖት እየሸጠ በዚህ ስራ በዚህ ግብር ይተዳደር የነበረ ሰው እንደሆነ የቤተክርስቲያናችን ታሪክ ይመሰክርናል። ልጁ አብርሃም አባቱ የጠረበውን ጣዖት ወደ ገበያ ወስዶ ያንን በመሸጥ ይተዳደሩ እንደነበር ነው መጽሐፉ የሚነግረን። አንድ ቀን ታሪኩን ለማሳጠር ጣዖቱን ይዞ ወደ ገበያ ወጣ ይላል አብርሃም። ነገር ግን ቀኑን ሙሉ ማንም የሚገዛው ሰው አጣ። በተራበ ጊዜ አብርሃም ያንን በእጁ የያዘውን ጣዖት ርቦኛልና አብላኝ፣ ጠምቶኛልና አጠጣኝ ብሎ ጥያቄ ያቀረበለት ይላል። ነገር ግን ጣዖት ሁላችን እንደምናውቅ ዓይን አለው አያይም፣ ጆሮ አለው አይሰማም፣ እጅ አለው አይዳስስም፣ እግር አለው አይራመድም። ምንም ሊመልስለት አልቻለም። እግዚአብሔር አምላካችን ግን ዓይን አለው ያያል፣ ጆሮ አለው ይሰማል፣ እጅ አለው ይዳስሳል፣ እግር አለው በእግሮቹ ይራመዳል። ዳዊት ምን ብሎ ነው የዘመረው? በዚህ በመዝሙር 113 ቁጥር 12 ላይ የተናገረው ቃል የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ስራ ናቸዋል። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው በእግራቸው አይራመዱም ማለት። ወገኖቼ የአሕዛብ ጣዖታት የሰው የእጅ ስራ ናቸው። አያዩም፣ አይሰሙም፣ አይለሙም። የኛ አምላክ ግን ስሙ የተመሰገነ ይሁን። ዓይን አለው በምህረቱ ያየናል፣ ጆሮ አለው ጸሎታችንን ይሰማናል። እንመለስ። አብርሃም ጣዖቱን ርቦት አብላኝ አለው፣ ጠምቶት አጠጣኝ አለው። ምንም አልመለሰለትም። ከዚህ በኋላ ምንድነው የሚለው ታሪኩ? ዓይን እያለው የማያይ ጆሮ እያለው የማይሰማ ጣዖት አለላችሁ ብትወዱ ግዙኝ አለ። አላፊ አግዳሚው ይሄ ሞኝ ተላላ እሱ የናቀውን ማን ይገዛዋል? ማን ያከብርለታል? ብለው ተሳለቁበት ይላል። ከዚህ በኋላ ነው እንግዲህ አብርሃም ጣዖቱን ሰበረና አምላኩን መፈለግ ጀመረ። በተለያየ ነገሮች ለማምለክ ሙከራ አደረገ ይላል መጽሐፍ። ውሃን ሞክሯል፣ ንፋስን ሞክሯል፣ ፀሐይን ሞክሯል ለማምለክ። እነዚህ ሁሉ አምላክ መሆን እንደማይችሉ ተረዳና የፀሐይ አምላክ ተገለጥልኝ፣ የፀሐይ አምላክ ተናገረኝ ብሎ ጸለየ። ወዲያው እግዚአብሔር ለአብርሃም ተገለጠለት ይላል። አብርሃም ከቤተሰቦች ከዘመዶች ከአገር ተለይተ እኔ ወደ ማሳይ ምድር ውጣ አለው ይላል እግዚአብሔር። በዚህ በዘፍጥረት 12 ቁጥር 1 ጀምሮ የተመዘገበ ታሪክ። ከካራን ውጣና ከነአን ግባ አለው እግዚአብሔር። አብርሃምም የእግዚአብሔርን ድምፅ ሰምቶ እሺ ብሎ ታዘዘና ከካራን ወጥቶ ከነአን ገባ ነው የሚለው። እግረ መንገዳችንን በዘፍጥረት 12 ቁጥር 1 ላይ የተመዘገበው ቃል ከቤተሰቦች ከአገር ከዘመዶች ተለይተ ውጣ ሲለው እግዚአብሔር አብርሃም ከቤተሰቦቹ በመለየቱ ብቻ የሚደሰት አምላክ ሆኖ አይደለም። ከቤተሰቦች ሲል ቤተሰቦች ከሚያመልኩት ጣዖት ማለት ነው። ከዘመዶች ተለይተ ውጣ ብሎ ሲለው ዘመዶች ከሚያመልኩት ጣዖት ውጣ ሲለው። ለምን ጣዖት እያመለኩ መባረክ አይቻልም። ለመባረክ እግዚአብሔር ከማይከብርበት ሕይወት ውስጥ መውጣት ያስፈልጋል። እግዚአብሔርን ብቻውን ማምለክ ያስፈልጋል። መጽሐፍ እኔ እግዚአብሔር ነኝ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ተብሎ ተጽፏል። ባካችሁ ይሄ ድምፅ የሚሰማን ሁላችን የእግዚአብሔርን ክብር ለጣዖታት አንስጥ። የእግዚአብሔርን ክብር ለመተተኞች ለጠንቋዮች አንስጥ። የእግዚአብሔር ክብር የሚሰጠው ለእግዚአብሔር ብቻ ነው። ስለዚህ አብርሃም ጣዖቱን ሰበረ ለእግዚአብሔር ክብር ሲል ከካራን ጣዖት ከሚመለክበት ከካራን ወደ ከነአን ወጣ፣ ለእግዚአብሔር ታዘዘ። ያኔ ታሪኩ እንደምናውቅ ግዴታውን በፈጸመ ጊዜ መብቱን ጠየቀ። ዘፍጥረት 15 ቁጥር 1 ጀምሮ ስናነብ አብርሃም ወደ እግዚአብሔር እንዲህ ብሎ ጸለየ ይላል። ቤተሰብህን ተዋልከኝ፣ ቤተሰቤን ተውኩኝ፣ አገርህን ተዋልከኝ፣ አገሬን ተውኩኝ፣ ከዘመዶች ተለይተ ውጣ አልከኝ፣ ከዘመዶች ተለይቼ ወጣው። ምንድን ነው የምታደርግልኝ? ያለ ልጅ ነው ምኖረዋል። ከቤትህ ውጣ አለው እግዚአብሔር። ወደ ሰማይ ተመልከታል። አብርሃም ወጣና ከቤቱ ወደ ሰማይ ተመለከተ ይላል። በሰማይ ያለውን ከዋክብት መቁጠር ትችላለህን? አለ። አልችልም አለ። ዘርህን እንደ ሰማይ ከዋክብት አበዛልሃለሁ አለ። እስኪ ወደ ባህር ተመልከት አለ። አብርሃም ወደ ባህር ተመለከተ። በባህር ውስጥ ያሉትን አሸዋ መቁጠር ትችላለህ? አለ። አልችልም አለ።
ዘርህን እንደ ባህር አሸዋ አበዛልሃለሁ አለው ይላል። በቃ አብርሃም ለእግዚአብሔር ታዘዘ። ከዛ በኋላ ተባረከ። ይህ ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ መባረክ ከፈለግን እግዚአብሔር ከማይከብርበት ሕይወት ውስጥ እንውጣ። አብርሃምን እግዚአብሔር የባረከው በካራን አይደለም። አብርሃምን እግዚአብሔር የባረከው አውጥቶ በከነዓን። መጽሐፍ ቅዱስ ስናነብ ሁሉን አባቶቻችንን እግዚአብሔር የባረካቸው አውጥቷቸው። እስራኤልን ከግብፅ አውጥቶ ነው ወገኖቼ የምድረ ርስት ከነዓን ላይ የባረካቸው። ሎጥን ከሰዶም አውጥቶ ነው የባረከው። ሙሴን ከፈርዖን ቤት ውስጥ አውጥቶ ነው የባረከው። አብርሃምንም ከካራን አውጥቶ ነው ከነዓን ላይ የባረከው። እኛም መባረክ ከፈለግን በሕይወታችን እግዚአብሔር ከማይከብርበት ሕይወት ውስጥ እንውጣ። ተው የተባልነውን ነገር እንተው። አሁን አንዳንዶቻችን መባረክ እንፈልጋለን፣ ነገር ግን እግዚአብሔር ውጡ ከሚለን ሕይወት ውስጥ መውጣት አንፈልግም። እንደ ጫት ተራ ሆነን ወይም የጫት መደብ ላይ ቁጭ ብለን እግዚአብሔር መጥቶ እንዴት ይባርከን? ጠጅ ቤትና አረቄ ቤት ውስጥ እንዳለን እግዚአብሔር መጥቶ እንዴት ይባርከን? ዝሙት መንደር ውስጥ እያለን እግዚአብሔር መጥቶ እንዴት ይባርከን? ጠንቋይ ቤት ውስጥ፣ መተተኛ ቤት ውስጥ፣ ድግምተኛ ቤት ውስጥ ሆነን እግዚአብሔር እንዴት መጥቶ ይባርከን? ከነዚህ ነገሮች ሁሉ ወስነን መውጣት አለብን። ያኔ እግዚአብሔር እንዴት እንደሚባርከን ታዩታላችሁ። አብርሃም ወጣ፣ ተባረከ። መጽሐፍ ለዚህ እኮ ነው በትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ላይ ከባቢሎን ውጡ ከከለዳውያንም ኮብልሉ ተብሎ የተጻፈው። አሁንም ከባቢሎን ውጡ ሲባል ባቢሎን ከምትባለው ከተማ ውጡ ማለት አይደለም። በባቢሎን የሚመለከው ጣዖት ነው። ስለዚህ ከአምልኮተ ጣዖት ውስጥ ውጡ ማለት። አስተውሉ የእግዚአብሔር ልጆች። ሰው በስጋው ሊደክም ይችላል፣ ኃጢአት ሊሰራ ይችላል፣ ጠጥቶ ሊሰክር ይችላል፣ በዝሙት ሊረክስ ይችላል። ይሄ በስጋችን የምንበድለው በደል። ጣዖት ስናመልክ ከተገኘን ግን በእግዚአብሔር ላይ እያመፅን፣ የእግዚአብሔር ነፍስ ከምትጸየፋቸው፣ የእግዚአብሔር ነፍስ ከምትጠላቸው ኃጢአቶች መካከል ወገኖቼ አምልኮተ ጣዖት ነው። በብዙ ስፍራ ላይ በአምልኮተ ጣዖት ውስጥ ያሉትን ከአሕዛብ መካከል ለይቼ አጠፋቸዋለሁ ብሎ እግዚአብሔር ተናግሯል። ስለዚህ ይህ ድምፅ የሚሰማን በሩቅም በቅርብም ያለን በማወቅም ባለማወቅም በዚህ ሕይወት ውስጥ ያለን ሰዎች ከዚህ ሕይወት ውስጥ እንድንወጣ መድኃኔ ዓለም ሁላችንን በቸርነቱ ይርዳን። እንመለስ ወደ ቀደመ ነገራችን። እንግዲህ አብርሃም ማን ነው ብለን ስንል ጣዖቱን ሰብሮ አምላኩ እግዚአብሔርን በብሉይ ኪዳን ፈልጎ ያገኘ ትልቅ ሰው። ወደን አይደለም። አብርሃም ምን አብርሃም በብሉይ ኪዳን ወንጌል ሳይሰበክለት ማንም ሰው ሳያስተምረው አምላኩ እግዚአብሔርን ፈልጎ ያገኘን። አሁን ዛሬ ብዙ መምህራን እያስተማሩን ነው፣ ብዙ አባቶች እየነገሩን ነው። ብዙዎቻችን ግን አሁን እግዚአብሔርን እየፈለግነው አይደለም። አብርሃም ግን ማንም ሰው ሳይሰብክለት ማንም ሰው ሳይነግረው በራሱ ተመራምሮ አምላኩ እግዚአብሔርን ያገኘ ታላቅ ሰው ነው። ለዚህ ነው መጽሐፍ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ተብሎ የተጻፈው። እዚህ ትንቢተ ኢሳይያስ ምዕራፍ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ፣ አንድ ብቻ ሳለ ጠራሁት፣ ባረኩት፣ አበዛሁታል። አሁን አንድ ብቻ ሳለ ሲል በዚያን ዘመን አብርሃም ብቻ ነው በዛ ምድር ላይ የነበረው ማለት አይደለም። ሁሉ ጣዖት ያመልክ በነበረ ጊዜ አብርሃም ግን እግዚአብሔርን ያመልክ ነበር። አንድ ብቻውን ሳለ ጠራሁት፣ ባረኩት ብሎ የተነገረው ከዚህ የተነሳ ነው። ለመባረክ እግዚአብሔር ከማይከብርበት ሕይወት ውስጥ መውጣት አለብን። እስቲ ዛሬ የምናከብረውን በዓል እንመልከተው። ታሪኩ ብዙ ጊዜ እንደሚተረክልን በኦሪት ዘፍጥረት በምዕራፍ 18 ከቁጥር 1 ጀምሮ ነው ታሪኩ ያለው። ሁላችን እንደምናውቅ አብርሃም እንግዳ በመቀበል የሚታወቅ ሰው ነው። ቤቱን በአራት ማዕዘን ሰርቶ አላፊው አግዳሚውን በቤቱ እያስገባ እንግዳ በመቀበል ትልቅ በረከት የሚያገኝ ታላቅ ሰው እንደሆነ የቤተ ክርስቲያን ታሪክ ይነግረናል። በዚህ ሰይጣን ቀናበት ነው የሚለው። ስለዚህ ወደ አብርሃም ቤት በሚወስደው መንገድ ላይ ራሱን በድንጋይ ገምሶ ሰይጣን ተቀምጦ በምትሃት ወደ አብርሃም ቤት በእንግድነት የሚሄዱትን ሰዎች የት ነው የምትሄዱት እያለ ይጠይቃቸው ጀመረ ይላል። ርቦናል እንዲያበላን፣
ጠምቶናል እንዲያጠጣን ወደ አባታችን ወደ አብርሃም ቤት ነው የምንሄደው ብለው ሲሉት የድሮ አብርሃም እንዳይመስላችሁ እኔ ርቦኝ ያበላኛል ጠምቶኝ ደግሞ ያጠጣኛል ብዬ ሲሄድ በድንጋይ ፈንክቶኝ ይኸው ደሜ እየፈሰሰ ነው ስለዚህ እንደኔ መሆን ከፈለጋችሁ ሂዱ እያለ እንግዳ ወደ አብርሃም ቤት እንዳይመጣ መንገድ ላይ ተቀምጦ ያሰናክል ጀመር ነው የሚለው የዚህን ጊዜ ቀኑ ሙሉ አብርሃም ሲጠብቅ አንድም ሰው በቤቱ በእንግድነት ሊመጣለት አልቻለም ነው የሚለው እግዚአብሔር የአብርሃምን የልቡን ቆራጥነት ስላየ ነው ቅዱስ ሥላሴ የአብርሃምን የልቡን ቆራጥነት ስላዩ እንግዳ ካልመጣ ምንም አልቀምስም ምንም አልበላም ብሎ ቆራጥ ሆኖ እስከ ምሽት ድረስ መቆየቱን ያወቁ ሥላሴ ምንም ሰይጣን እንግዶች እንዳይመጡ ወደ አብርሃም ቤት ቢከለክልም ቅዱስ ሥላሴ በእንግድነት በአብርሃም ቤት ተገኙ ነው የሚለው የቤተክርስቲያናችን ታሪክ በዘፍጥረት 18 ቁጥር 1 ጀምሮ የተመዘገበው ማለት አብርሃም የተባለው ሰው በመምሬ የአድባር ዛፍ በታይ ተቀምጦ ሳለ እግዚአብሔር ተገለጠለት ነው የሚለው እግዚአብሔር ሲገለጥለት ለአብርሃም በእግዚአብሔርነቱ አልተገለጠለት አንዳንድ ሰዎች ለአብርሃም የተገለጠው ሥላሴ አይደለም ወይም እግዚአብሔር አይደለም መላእክት ናቸው ወይም ሰዎች ናቸው ብሎ የሚናገሩ ሰዎች አሉ በሶስት አረጋውያን አምሳል ለአብርሃም የተገለጡት ቅዱስ ሥላሴ ናቸው ለምን መጽሐፍ ቅዱስ ማንም ሰው እግዚአብሔርን በእግዚአብሔርነቱ ሊያየው አይችልም ያየውም ሰው የለም ምንድነው የሚለው በዮሐንስ ወንጌል ላይ በአባቱ እቅፍ ያለ አንድያ ልጁ ተረከው ነው ማንም በማይቀርበው ብርሃን የሚኖር ነው የኛ አምላክ ያየው ማንም ሰው የለም ነው እግዚአብሔርን ያየው አንድ ሰው እንኳን የለም በአባቱ እቅፍ ያለ አንድ ልጁ ተረከው ነው የሚለው ስለዚህ እግዚአብሔርን በእግዚአብሔርነቱ ማንም ሰው አላየው ሊያየውም አይችልም ሥላሴ ለአብርሃም ተገለጡ ስንል ወይም እግዚአብሔር ለአብርሃም ተገለጠ ብለን ስንል በእግዚአብሔርነቱ ወይም በመለኮታዊ ክብሩና ባህሪው አልተገለጠም መጽሐፉ እንደሚነግረን በሶስት አረጋውያን አምሳል ለአብርሃም ሥላሴ ተገልጠውለታል በአዲስ ኪዳን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ሲጠመቅ መንፈስ ቅዱስ በርግብ አምሳል እንደተገለጠለት ማለት አሁን ርግብ አይደለም ያን ጊዜ የተገለጠው በርግብ አምሳል መንፈስ ቅዱስ ነው የተገለጠ አሁንም ለአብርሃም በሶስት አረጋውያን አምሳል ሥላሴ ነው የተገለጡለት መላእክት ተገለጡ አይልም ወይም ሰዎች ናቸው አይልም እግዚአብሔር ነው የተገለጠለት ከዛ በቤቱ በእንግድነት ገቡ እንዲህ አለ አቤቱ አለ አብርሃም በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ አለ ርዕሳችን ይሄ ነው ባሪያህን አትለፈኝ የሚል አብርሃም የተናገረው ቃል ጥቂት ውሃ ይምጣላችሁ አለ እግራችሁን ታጠቡ ከዚህ ዛፍ በታች እረፉ ቁራሽ እንጀራ ላምጣ ልባችሁን ደግፉ ከዚህ በኋላ ትሄዳላችሁ ስለዚህ ወደ ባሪያችሁ መጣችኋልና አለ ነው የሚለው ጥሪውን ግብዣውን ተቀብለው ቅዱስ ሥላሴ አዎ በአብርሃም ቤት በእንግድነት ገቡ ነው የሚለው ከዛ ለሚስቱ ለሳራ በድንኳን ውስጥ በነበረች ሰዓት የሚበላውን የሚጠጣውን እንድታዘጋጅ አዘዛት ምግቡንም አቀረበች ነው የሚለው ከዛ በኋላ ቁጥር 9 ላይ እነርሱም ይላል ሚስት ሳራ ወዴት ናት ብለው ጠየቁት ይላል እርሱም በድንኳን ውስጥ ናት አላቸው ይላል እነርሱም የዛሬ ዓመት እንደ ዛሬው ጊዜ ወዳንተ በእውነት እመለሳለሁ ሚስት ሳራ ልጅን ታገኛለች አለ ሳራም በድንኳን ደጃፍ በስተኋላው ሳለች ይህን ሰማች አብርሃምና ሳራ በእድሜያቸው ሸምግለው ፈጽመው አርጅተው ነበረ በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር ይላል የዛሬ ዓመት ልክ እንደ ዛሬው እንመጣለን ሚስት ሳራ ልጅ ታገኛለች ወንድ ልጅን ትወልዳላችሁ ስሙንም ይስሐቅ ብላችሁ ትጠሩታላችሁ ሲል በድንኳን ውስጥ ሆና ሳራ ትሰማለች ሰምታም በልቧ ሳቀች ይላል ምን ማለቷ ነው ከሴቶች የሚሆነው ልማድ ተቋርጦብኛል ሙቀት ልምላሜ ተለይቶኛል በዚህ እድሜ እንዴት መውለድ እችላለሁ ብላ ወደ ስሌት ውስጥ ገብታ አይሆንም ብላ የእግዚአብሔርን ቃል በጸጋ ሳትቀበል በልቧ ሳቀች ነው የሚል ወዲያው ሥላሴ ለአብርሃም ሳራ ስለምን ሳቅሽ አሏት አልሳኩም ብላ አለች ከዚህ በኋላ ነው
ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ ወልዳለሁ ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? አሉ ሥላሴ። የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለምን ፈራች? አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አሏት። እንግዲህ ሐምሌ 7 ቀን የምናከብረው በዓል ቅድስት ሥላሴ በአብርሃም ቤት ተገኝተው የይስሐቅን ልደት ለአብርሃምና ለሳራ ያበሰሩበት ቀን ነው። ልክ እንደ ቃላቸው መሰረት በዓመቱ ሳራ በስተርጅናዋ ይስሐቅን ወለደች ነው የሚለው መጽሐፍ። አምላካችን እግዚአብሔር እግረ መንገድ በትዳር ውስጥ እየኖርን እንደ አብርሃምና እንደ ሳራ በልጅ ያልተባረክነውን ወገኖቼ እኛንም በልጅ ይባርከን ዘንድ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። በውኑ ነው ያላት፣ ለእግዚአብሔር የሚሳነው ነገር አለን ነው ያላት። ለእግዚአብሔር የሚሳነው ነገር የለም። ሳራ በ90ዎቹ ዓመት መጨረሻ ነው ይስሐቅን የወለደች። ለአባቱ የሚታዘዝ በጣም የተባረከ ልጅ ሳራ ያገኘችው በስተርጅና ነው። ቆይቶ የሚመጣ ነገር በረከታል። መጽሐፍ ቅዱስን ስናነብ እነ ርብቃ እነ ኤልሳቤጥ ታሪካቸውን ስናጠና በስተርጅና ነው በልጅ የተባረኩት። ስለዚህ እግረ መንገድ በትዳር ውስጥ እየኖራችሁ ምናልባት ቶሎ እግዚአብሔር ልጅ ያልሰጣችሁ ካላችሁ ተስፋ አትቁረጡ። የሳራ አምላክ የእናንተ አምላክ ነው። የርብቃ አምላክ የእናንተ አምላክ ነው። የኤልሳቤጥ አምላክ የእናንተ አምላክ፣ የሐና አምላክ የእናንተ አምላክ። ዳዊት ምን ብሎ ነው የዘመረው? ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ላይ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት እግዚአብሔር ነው ተብሎ ተጽፏል። እዛ መዝሙር 112 ቁጥር 8 ላይ የተመዘገበ ቃል። እግዚአብሔር የደረቀን ማዕፀን ያለመልማል፣ የተዘጋን ማዕፀን እግዚአብሔር ይከፍታል። ስለዚህ ሳራን አሰባት፣ እግዚአብሔር አሰባት፣ በይስሐቅ ተጎበኘች ነው የሚል። እንግዲህ በዓሉን የምናከብርበት ምክንያት ከዚህ የተነሳ ነው። ጊዜያችንን ለመጠቀም ከአብርሃም ሕይወት ውስጥ የምንማረውን 1 2 3 ነገሮችን ባጭሩ እንመልከት። በመጀመሪያ ከአባታችን ከአብርሃም የምንማረው ነገር ምንድን ነው ብለን ስንል መታዘዝ። መታዘዙ እንዴት ነው ብለን ስንል ከካራን ውጣ ከነዓን ግባ ተብሎ ሲባል ለእግዚአብሔር ታዞ በእምነት ከካራን ወጥቶ ከነዓን ገባ ነው የሚል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 8 ላይ አብርሃም ለእግዚአብሔር በእምነት ታዘዘ ብሎ ጽፎላቸዋል። ስለዚህ መጀመሪያ ይሄ ሰው የሚያስተምረን ለእግዚአብሔር መታዘዝ፣ እግዚአብሔርን እሺ ማለት። ወገኖቼ ወንጌል የምንማረው፣ ጉባኤ የምንካፈለው፣ ቤተክርስቲያን የምንመጣው፣ ድምፁን የምንሰማበት ምክንያት ለመታዘዝ ነው። ለምን መታዘዝ ከሰነፎች መስዋዕት ይበልጣል ተብሎም ተጽፏል። እዚህ 1ኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ መታዘዝ ከመስዋዕት የእግዚአብሔርን ቃል ማዳመጥ የአውራ በግ ስብ ከማቅረብ ይሻላል ተብሎ ነው የተጻፈው። አብርሃም ለእግዚአብሔር መታዘዝን ያስተምረናል። ነቢዩ ኢሳይያስ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል ብሎ ተናግሯል። እዚህ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የተመዘገበ ቃል። እንግዲህ ከምናቀርበው መስዋዕት ይልቅ እግዚአብሔር የሚፈልገው መታዘዛችንን ስለሆነ ብትወዱኝስ ትእዛዜንም ጠብቁ ስለሚል በሕይወታችን ለእግዚአብሔር እንድንታዘዝ ሁላችንን እግዚአብሔር በቸርነቱ ይርዳል። ያዕቆብ በመልእክቱ ምዕራፍ 4 ቁጥር 7 ላይ ዲያብሎስን ተቃወሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ እሱም ይቀርባችኋል ተብሎ ተጽፏልና ዲያብሎስን እንቢ ብለነው እግዚአብሔርን ደግሞ ታዘነው እሺ ብለነው ወደ እሱ እንድንቀርብ እግዚአብሔር ሁላችንን በቸርነቱ ይርዳል። ወደ ሁለተኛው ከአብርሃም ሁለተኛ የምንማረው ምንድነው ስንል እንግዳ መቀበል። ቤቱን በ4 ማዕዘን ላይ ሰርቶ ነው ያለው። አላፊ አግዳሚ ወጪ ወራጁን በእንግድነት ይቀበል የነበረ ሰው የተራበው በአብርሃም ቤት ገብቶ ይመገባል፣ የተጠማው አብርሃም ቤት ገብቶ ይጠጣል፣ የደከመው ቤቱ ገብቶ ያርፋል፣ የመሸበት በአብርሃም ቤት ገብቶ
ወገኖቼ ረፍት አድርጎ ይሄዳል። አብርሃም እንግዳ ተቀባይ። ስለዚህ እሱ በሁለተኛ ደረጃ የሚያስተምረን እንግዳ መቀበልን መጽሐፍ እዚህ ዕብራውያን 13 ቁጥር 1 ላይ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። እንግዳ መቀበል መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም ስንመለከት ወገኖቼ እንግዳ በመቀበል አባቶቻችን እናቶቻችን ብዙ በረከት አግኝተዋል። ያቺ ሱናማይቷ ሴት ነቢዩ ኤልሳን በቤቷ በእንግድነት ተቀብላለች፣ በልጅ ተባርካለች። ሎጥ ወገኖቼ ቅዱሳን መላእክትን በእንግድነት ተቀብሏል። አሁን ታሪኩን ምንተርክለት አብርሃም ቅድስት ሥላሴን በቤቱ በእንግድነት ተቀብሏል። ያቺ በቲያጥሮን ከተማ የምትኖር ቀይ ሐር ሻጭ ሊዲያ ቅዱስ ጳውሎስን በቤቷ በእንግድነት ተቀብላለች። ስለዚህ መጽሐፍ ቅዱስ እንግዳ በመቀበል በረከት እንዳለው በብዙ ስፍራ መዝግቦልናል። እንደውም በመጨረሻው ዘመን ጌታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ወገኖቼ በቀኝ በኩል የሚያቆማቸው መንግስቴን ውረሱ የሚላቸው እንግዳ ሆኜ በመጣ ተቀብላችሁኛል ብሎ ነው። ይህ ታሪክ በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ጀምሮ የተመዘገበ ቃል እንግዳ ሆኜ በመጣ ተቀብላችሁኛል የሚለው በቀኝ በኩል ያሉትን እንደዚህ ነው የሚላቸው። ስለዚህ እንግዳ መቀበል ወደ እግዚአብሔር መንግስት ከሚያስገቡት ነገሮች መካከል አንደኛው ነው። በተቃራኒ እንግዳ አለመቀበል ደግሞ ከእግዚአብሔር መንግስት ውጪ ከሚያደርጉት ነገር መካከል አንዱ ነው። ትልቅ በረከት ትልቅ ዋጋ ያለው ነገር ነውና እንግዶችን እየተቀበልን በረከት እንድናገኝ የአብርሃም አምላክ ሁላችንን በቸርነቱ ይርዳል። የመጨረሻ ከአባታችን ከአብርሃም የምንማረው ነገር ምንድነው ስንል እምነት ነው የምንማረው። እምነቱ ምንድነው ስንል የሚሄድበትን ሀገር ሳያውቅ እግዚአብሔርን አምኖ እግዚአብሔርን ተስፋ አድርጎ ወጥቶ መሄዱ፣ ካራንን ለቆ በእምነት ወደ ከነዓን መሄዱ ይህ እምነት ነው። ለዚህ እኮ ነው መጽሐፍ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ብሎ የሚለው እኮ ከዚህ የተነሳ። ስለ እምነት ስናነሳ አብርሃምን ለይተን አንተው በእምነቱ የተመሰከረለት ሰው። ስለዚህ ከአብርሃም የምንማረው ሶስተኛው ነገር የእምነት ሰዎች እንድንሆን በእምነት ለእግዚአብሔር እንድንታዘዝ መጽሐፍ ቅዱስ ያስተምረናል። ታውቃላችሁ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ በዕብራውያን 11 ቁጥር 6 ላይ ተመዝግቧል። እግዚአብሔር ከሚደሰትባቸው ነገሮች መካከል ፊተኛውና የመጀመሪያው እምነት ነው። የጸለይነው ጸሎት ቅድመ እግዚአብሔር የሚደርሰው እኛ መልስ ማግኘት የምንችለው የልባችን መሻት የሚፈጸመው በአገልግሎታችን እግዚአብሔር ደስተኛ የሚሆነው በእምነት ያቀረብነው እንደሆነ ነው። የእምነት ሰዎች የሆን እንደሆነ ነው። ስለዚህ አብርሃም የሚያስተምረን ነገር ምንድነው ስንል እምነትን ያስተምረናል። አምላካችን እግዚአብሔር የአብርሃምን አይነት ፍጹም የሆነ እምነት፣ ሙሉ የሆነ እምነት ለሁላችንም በቸርነቱ ያድለን። አሁን እግዚአብሔርን ታምናላችሁ ወይ ተብሎ ቢጠየቅ አዎ እናምናለን ነው ምነው ሁላችን። ግን ችግሩ ምኑ ጋር ነው? የብዙዎቻችን እምነት ጎዶሎ እምነት። በሁለት ልባችን እናነክሳለን፣ እንጠራጠራለን። እምነታችን ፍጹም አይደለም፣ እምነታችን ሙሉ አይደለም። ስለዚህ ከአብርሃም እምነት እንማራለን ስንል የአብርሃም እምነት ጎዶሎ እምነት አይደለም። የአብርሃም እምነት ፍጹም የሆነ እምነት፣ በፍጹም ልቡ በፍጹም ነፍሱ በአምላኩ በእግዚአብሔር ይታመን ነበር። እንደዚህ አይነቱን እምነት እግዚአብሔር ይፈልገዋል። እዚህ እኮ ነው መጽሐፍ እምነትህ በእግዚአብሔር ላይ እንዲሆን እነሆ ዛሬ ላንተ አስታወቅኩ ብሎ ሶሎሞን የተናገረው። በዛ በምሳሌ 22 ቁጥር 19 ላይ እምነትህ በእግዚአብሔር ላይ ይሆን ዘንድ እነሆ ዛሬ አስታወቅኩ ይላል። ስለዚህ በዓሉን ስናከብር ከአብርሃም ምን እንማራለን ስንል እምነትን እንማራለን። እምነት ካለን ዓለምን ማሸነፍ እንችላለን። በዛ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው ተብሎ ተጽፏል። ቃሉን አስተውሉት። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው። ዓለም ጭንቀትን፣ ዓለም ረሃብን፣ ዓለም
ዲያብሎስና ሰራዊቱን የምናሸንፈው በምንድነው ስንል በእምነት ነው ተብሎ በመጽሐፍ ቅዱስ ተጽፏል። እንዲህ አይነቱን ዓለምን የሚያሸንፈውን እምነት መድኃኔዓለም ኢየሱስ ክርስቶስ ለሁላችንም በቸርነቱ ያድለን። ባሪያህን አትለፈኝ። እንግዲህ አብርሃም ለሥላሴ ያቀረበው ጥያቄ ነው። በጥያቄው መሰረት ቅድስት ሥላሴ በሐምሌ 7 ቀን በቤተክርስቲያናችን እንደምናስበው በአብርሃም ቤት ገብተው የልቡን መሻት የፈጸሙበት፣ የዘመናት ጥያቄውን የመለሱለት፣ በይስሐቅ የተጎበኘበት ቀንን እያሰብን ያለ ነው። እኛም እንደ አብርሃም አምላካችን እግዚአብሔርን በጸሎት አትለፈኝ እንበል። ወገኖቼ አያልፈንም፣ እሱ ይጎበኘናል፣ ይመለከተናል። እግዚአብሔር እንኳን አትለፈን ብለነው ይቅርና እሱ ራሱ የልባችን ደጃፍ ላይ ቆሞ በቃሉ እያንኳኳል እንዲያል እነሆ በደጅ ቆሜ አንኳኳለሁ፣ ማንም ሰው ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከሱ ጋር ራት እበላለሁ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 3 ቁጥር 19 ላይ የተመዘገበ እግዚአብሔር ቃል እነሆ በደጅ ቆሜ አንኳኳለዋል። አይደለም እንደ አብርሃም አትለፈን ብለነው ይቅርና አምላካችን እግዚአብሔር በልባችን ደጃፍ ላይ ቆሞ ያንኳኳል። የሚያንኳኳው በቃሉ ነው የሚያንኳኳው። ባካችሁ ደጃፋችን የልባችን ደጃፍ ላይ ቆሞ ለሚያንኳኳው አምላክ የልባችንን በር እንክፈትለት። በር ላይ የቆመው ጌታ ፍቅር ይዞ ነው የሚያንኳኳው፣ ሰላም ይዞ ነው የሚያንኳኳው፣ በረከት ይዞ ነው የሚያንኳኳው። ስንከፍት ወደ ቤታችን ፍቅር ይገባል፣ በረከት ይገባል፣ ቸርነት ይገባል፣ ምሕረት ይገባል፣ ይቅርታ ይገባል። ካልከፈትን ግን አይገባም። ስንከፍት ብቻ የነፃነት አምላክ ነው እግዚአብሔር። ማንንም ሰው አስገድዶ አይገዛም የኛ አምላክ። ስለዚህ አትለፈን ብለነው ይቅርና እሱ ከኛ ጋር መሆን መኖር ማደር ስለሚፈልግ እያንኳኳ ነው ያለው። ስንት ዘመን አንኳኳ እግዚአብሔር በቃሉ። ማን ነው ለእግዚአብሔር የከፈተው? ማን ነው እሺ ያለው? መኳንንት ደጆቻችሁን ክፈቱ ነው፣ የክብር ጌታ ይግባ ነው የሚለው። ስለዚህ ይሄ ድምፅ የሚሰማችሁ በሩቅም በቅርብም ያላችሁላችሁ የልባችንን በር ለእግዚአብሔር እንክፈት። ቤታችን ይባረካል፣ ህይወታችን ይባረካል፣ ጤና እናገኛለን፣ ሰላም እናገኛለን፣ በረከት እናገኛለን። ከሱ ጋር ራት እበላለሁ አለ። አሁን እሱ የሚበላ አምላክ ሆኖ አይደለም፣ የሚበላውን ባርክለታለሁ ሲል ላካችን እግዚአብሔር የምንበላውን በቸርነቱ ይባርክልን። ባሪያህን አትለፈኝ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የጻድቃን የሰማዕታት ረድኤታቸው በረከታቸው ሁልጊዜ ከኛ ጋር ትሁን። የሁላችንን መጨረሻ እግዚአብሔር ያሳምር።